ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጓደኞቼ? በአራት እግራችን አልቆምንም፣ በስልክ ነው የምንቀርጸው። ስለዚህ ይቅርታ እንጠይቃለን። ደህና ናችሁ ወይ? እንዴት ዋላችሁ? እኛ ጋር ሰላም ነው አልሐምዱሊላህ። ኢንሻአላህ በካሜራ እንደርሳለን ብለን እንላለን እናስባለን። እና ደህና ናችሁ ወይ? እንዴት ናችሁ ጓደኞቼ? ዛሬ የሆነ ነገር ልነግራችሁ ነው የመጣሁት። ምን ልላችሁ መሰላችሁ? እኛ አረብ ሀገር የምንሰራ ሴቶች ማለት ነው ወላሂ ለራሳችን ምንም ነገር አናቅም። ምንም ቢያመን ራሱ እነሱ ካልወሰዱን በስተቀር እኛ መሄድ ራሱ ፍላጎታችን አይሆንም። ለምን ከምንሰራበት ብር 1000 ብር የሚከፍሉን ከሆነ 200 ብር ከጎደልንበት አዱንያ የሚበተን ይመስለናል። በቃ ምንም የምንዘልቅ አይመስለንም። ስለዚህ ስትታመሙ ማለት ነው የሚወስዷቸው፣ በፍቃዳቸው የሚወስዷቸው ከሆነ ውሰዱኝ በሏቸው። ካልወሰዷቸው ግን ከጤና በላይ ምንም ነገር የለም ጓደኞቼ። ጤና ከሌለ እኛ የምንሰራው ብር የለም ማለት ነው፣ የትም ይሁን የትም። ስለዚህ ስትታመሙ ውሰዱኝ፣ ሐኪም ቤት ውሰጅኝ በሏቸውና ካልወሰዷቸው በራሳችሁ ብር ሂዱ እላለሁኝ። እሺ ጓደኞቼ፣ በራሳችሁ ብር ሂዱ፣ በራሳችሁ ብር ራሳችሁን ተከላከሉ። ከጤና ከሌለ ምንም ነገር የለም፣ አፍያ ከሌለ ምንም ነገር የለም ልላችሁ ነው የመጣሁት። እሺ ለምን ብትሉ አሁን ምሳሌ ለቤተሰቦቻችን ከሺህ ብሩ አናጎለውም። የምናስቀምጠውም ከሆነ ከሺህ ብሩ አላጎለውም። ልንሰጥም ከሆነ ከሰጠኝ ደሞዝ አላጎለውም ብለን ራሳችን እንጎዳለን ማለት ነው። ለራሳችን ያለነው እኛ ብቻ ነን፣ እኛና እኛ ነን። እኛ ስላችሁ ግን እኔ ያለሁበት ቤት ማለት ነው አልሐምዱሊላህ እኛ የሚባል ሰው ነው ያለን። ለምን ብትሉ 2-3 ስለሆንን ከአንዳችን አንዳችን እንትን እንላለን። ብቻችሁ የሆናችሁ ግን ይሄ መጠቀም መቻል አለባችሁ ለማለት እፈልጋለሁኝ። ለምን ስትታመሙ ግዴታ ሴትዮ አልወሰደችኝም ሰውየው አልወሰደኝም ብላችሁ አትበሉ። በእኛ ብር ደሞዝሽ እስከሰጠሁሽ ድረስ አልወስድሽም ብሎ ካሉ ማለት ነው በራሳችሁ ብር ታከሙ፣ በራሳችሁ ብር ጤናችሁን መልሱ እላችኋለሁኝ። አሁን ለምን አመጣሽው ይሄን አይዲያ ብላችሁ ካላችሁ ማለት ነው እኔ ጓደኞቼ ብዙ አመት ነው አረብ ሀገር የሰራሁት ከምነግራችሁ በላይ ማለት ነው። አሁን ይሄ እግሬ ደም እንትን ስር ቋጠረ፣ ያኔ ጠቆረ ማለት ነው የቆምኩበት። አሁን ሁሌ ከመቼ መቼ ይተወኛል። በሙቅ ውሃ እታጠባለሁ፣ በትኩስ ውሃ በጨው አድርጌ እታጠባለሁ እንጂ በራሴ ብር አውጥቼ ምንም ነገር አለማድረግ ወሰንኩኝ። ስወስን ይሄ እግሬ የባሰበት ሄደ። አሁን ሳስብ እንዴ እኔ የራሴ መሆን እንዴት ያቅተኛል? እኔ እስካልሰራሁ ድረስ ልጆቼስ እንዴት ይበላሉ? እኔ እስካልሰራሁ ድረስ እንዴት ብር አስቀምጣለሁ? እንዴትስ ቤተሰብ መርዳት እችላለሁ? ግዴታ መታከም አለብኝ ብዬ አሁን ይሄንን አዘዝኩኝ ማለት ነው ጓደኞቼ። ስንት አመት እግሬን ልነግራችሁ አልችልም ወላሂ። ብዙም አመት ሰራ፣ ብዙም አመት እግሬ ከጀመረኝ አሁን ወደ 6 አመት ሊሆነው ነው እንደዚህ ከጠቆረብኝ ማለት ነው። እዚህ ጋር ከፍቼ ያላሳያችሁ ቀላል ነውስ፣ ግን ቀላል ነው እንዳደነግጡ። የምታቁኝ ካላችሁ እንዳደነግጡ። አሁን ይሄ በኦንላይን ገዛሁት ማለት ነው። ይሄ ታውቁታላችሁ። ይሄ ማያውቀው ሰው አለ ብዬ አልልም። ይሄ ኦንላይን ገዛሁት ወላሂ ነው የምላችሁ። አሁን ከጀመርኩት 2 ጊዜ ነው የወሰድኩት። እስካሁን ድረስ ያኔ አላውቅም ነበር። ሲያስተዋውቁ አይቼ ገዛሁኝ ወላሂ። አሁን ሰላሜን አገኘሁኝ አልሐምዱሊላህ ረብል ዓለሚን። በጣም ሰላሜን አገኘሁኝ ይሄን የወሰድኩ ማለት ነው። ስለዚህ ይሄን ተጠቀሙ፣ ይሄን ግዙ። ከህይወት የሚበልጥ ነገር የለም። ህይወት ከሌለ ብር የለም። ህይወት ከሌለ አገር መግባት የለም ማለት ነው። ስለዚህ ራሳችሁ ጠብቁ፣ ይሄን ተጠቀሙ። በጣም ይሄ ማስተዋወቅ ፈልጌ እንዳይመስላችሁ። እኔ ኦንላይን ነው የገዛሁት ለማስተዋወቅ ፈልጌ አይደለም። እኔ አላቃቸውም ሲጀመር፣ ግን ጠቀመኝ። ስለዚህ የሆነ ቦታችሁ ካመማችሁ ራሳችሁ ተጣጣሩለት፣ ራሳችሁን ጠብቁ ለማለት ነው የመጣሁት። እና አላህ ይጠብቃችሁ ኢንሻአላህ ባላችሁበት። እኔም አላህ አፊያ ያርግሽ ብላችሁ ዱአ አርጉልኝ እላችኋለሁኝ። ካጠፋሁ ደግሞ ይቅርታ እላችኋለሁኝ። መጥፎ አወራ፣ ገለጥ አወራ፣ ተሳሳትኩኝ፣ ራስ መጠበቅ ጥሩ አይደለም። ከጓደኛዬ ጋር ነው የማወራው። ብቻሽን ታወሪያለሽ እንዳትሉኝ፣ ከጓደኛዬ ጋር ነው የማወራት። መጥፎ አወራህ ወይ አልኳት። ስለዚህ ጓደኞቼ ራሳችሁን ጠብቁ። እንደገናም ደግሞ
አሁን ኢትዮጵያ ላይ ስንሆን ማለት ነው የሆነ ምግብ ስንሰራ ያ ምግብ ልጄን በበላችሁ ልጄን በጎረሰችው ባለቤቴ ሲመጣ በተደሰተ ነው የምንለው አይደለም። እዚህ ግን እዚህ ሀገር ማንን በተደሰተ ነው የምትሉት? ምግብ ስትሰሩ ለራሳችሁ ቀንሳችሁ አስቀምጡ፣ ብሉ፣ ውሃ ጠጡ፣ ከዛ ራሳችሁን ጠብቁ። እንደገናም ደግሞ ስታዩት ማይተው ራስ ምታትም ይሁን ምንም ማይሻላችሁ አይነት ነገር ከሆነ በራሳችሁን ብር ቢሆን ሐኪም ቤት ሂዱ፣ ራሳችሁን ጠብቁ ብላችኋለሁ። አሁን ስሟ አልገልጽላችሁም። የሆነች ጓደኛዬ ነበረች። 10 ሐኪም ቤት ወሰጅኝ ይላታለሁ አለች። 10 የዚህ ጋር አመመኝ ሐኪም ቤት ወሰጅኝ፣ እንደዚህ ያለኝ ሐኪም ቤት ወሰጅኝ። ከዛ በቃ ሐኪም ቤት ዛሬ አልወስድሽም ያለች አዶን ነው። ይሄ ምንድነው የሚባለው? አዶን ነው የሚባለው መሰለኝ። አዶን ትሰጠኛለች አለች። አሁንም ስላት ይሄ አዶን ትሰጠኛለች አለች። ፓናዶን አይደለም አዶን ወደ እንትን አለ ማንኛውም ሐኪም ቤት ከተሄደ የሚሰጥ ማለት ነው። እሱ ትሰጠኛለች አለች። አሁን ስታየው ባሰብኝ አለች። በቃ ያመመኝ ሄደ። አሁን ምን ላድርግ አለች። በነገራችን ላይ አሁን በቃ በብሬም እኔም እንደዚህ ሂጂ በብርሽን ከራስሽ በላይ የሚበልጥ ነገር የለም ሂጂ ስላት፣ አሁን ደግሞ የሚወስዳት ሰው የለም። ሴትዮዋ ወለደች ማለት ነው። ራስ ናት። እንደዛ ነው ጓደኞቼ። ስለዚህ ከራስ የሚበልጥ ነገር የለም። አፍያ ከሌለ ምንም ነገር የለም። ከታ ለምን አንድ ወር ደሞዛቸው አያልቅም። በቃ የራሳቸው አድርጉት። እኔ ግን ከዚህ በፊት እንደዚህ አልነበረም። እንኳን ደሞዜ አይደለም ራሴ ልታከምበት ቀርቶ ራሴን ሐኪም ቤት ሊሄድበት ቀርቶ ገና ወሩ ሳይመጣ ልክ በ20 ቀን ሲገባ መቻብቻብ ጀምረው ነበር። ይሄ ለእንትና እንደዚህ በቃ ነበረ የምለው። ግን አሁን ሳስብ እኔ ራሴ ከሌለ እኮ ምንም ራሴ ጤንነቴ ከሌለ እኮ ምንም ነገር ማድረግ አልችልም በሚል ነገር ጓደኞቼ ወደ ራሴ ተመለስኩኝ። አሁን ትናንትና 2 ቀን ነው የወሰድኩት። ይሄ ተመችቶኛል። ይሄ ብቻ አይደለም ሌላ የሚቀባም ነገር ሰጠኝ እና በጣም ቆንጆ ነው አልኳችሁ። በጣም ቆንጆ ነው። የፈለገው ውድም ይሁን ምንም ይሁን ግዙና ተጠቀሙ። ይሄን ብቻ ሳይሆን ያኔ የሚመቻችሁ መድኃኒት የበሽታችሁ የሚሆን መድኃኒት ለማለት ፈልጌ ነው። አላህ ባላችሁበት ይጠብቃችሁ። አላህ ከጎናችሁ ይሁን። በሰው ሀገር አይመማችሁ። ራሳችሁን ጠብቁ። ከራስ በላይ ምንም ነገር ምንም። አሁን ደግሞ ራስ እንዳንጠብቅ ምን እንደመጣ ታውቃላችሁ ጓደኞቼ? ይሄ ቲክቶክ ስራ አለቀ ገብተን ስራ አለቀ ከኔም ጭምር እንዴት እንደዛ ነው። እና ስለዚህ ራሳችሁን ጠብቁ። ገብተን በሰላም ወደ ሀገራችሁ ለመሄድ እጥረት ማድረግ አለባችሁ። ግዴታ ደግሞ ራስ ከተጠበቀ ነው ሀገር መሄድ የሚቻለው። አለበለዛማ ወይ ተጎተን ወይ ሆነ ቦታችን ጎሎብን ነው የምንሄደው ማለት ነው። ላቸዋለሁኝ ካጠፋሁኝ ይቅርታ። እኔ ስላገኘሁበት ለምን አልነግራቸውም ብዬ ነው የገባሁት። እኔም ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ምንም አይደለም፣ እህታችሁ ነኝ። ወላሂ አረብ ሀገር ይበቃኛል፣ መቆም ይበቃኛል። እዘኑልኝ እሺ፣ ሼር አድርጉልኝ። እንደው ምን ልበላችሁ፣ እንደው እያዘናችሁ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እሺ፣ ተከፋይ ልሁን፣ ምንም አይጎዳችሁም ለእናንተ። ከይቅርታ ጋር ነው። እሺ፣ ስለጨወኩባችሁ ደግሞ ይቅርታ፣ አፉ በለው። አላህ ባላችሁበት ይጠብቃችሁ፣ በሰላም በቤተሰቦቻችሁ ይጨምራችሁ። እኔም እንደዛው እኔም በቃሽ በለኝ ሰው ሀገር በሰላም በልጄን አላህ ወስቶ ይጨምራኝ ኢንሻአላህ። ጤናዬም ለቀቅ አድርጎኝ ኢንሻአላህ። ይሄ በሽታ አይደለም ኢንሻአላህ፣ ቀላል ነው፣ ይገራል ብዬ ነው ማስበው። ገርቶልኝ ሀገሬ ምገባ አላህ ያድርገኝ ጓደኞቼ። እና በዱዓ እንረሳሳ። እወዳቸዋለሁኝ ከልብ የኔ ቤተሰቦች በጣም እወዳቸዋለሁኝ። አላህ ባላችሁበት ይጠብቃችሁ። ፎዚያ ብላችሁ ገብታችሁ ሰብስክራይብ አድርጉ። ኢንሻአላህ ደግሞ በጣም እንወያያለን፣ ብዙ ነገሮች እናወራለን ኢንሻአላህ። አላህ ይሄን መድኃኒት እስቲ እኔ በደንብ ልጠቀመውና ልጨርሰውና አህባራውን እናንተም ጋር አመጣዋለሁኝ። እወዳቸዋለሁ። ባላችሁበት አላህ ይጠብቃችሁ። ደህና ደሩልኝ።